ብጉርና ሕክምናው። ብጉር የረጅም ጊዜና በብዙ ሰዎች ላይ የሚከሰትና የፀጉር መውጫ ቀዳዳዎች በተለያዩ ነገሮች በሚዘጋበት ጊዜ የሚመጣ የሰውነት ቆዳ ህመም ነው። ይህ ህመም በፊት ላይ ከሚገኙ አነስተኛ ነጫጭና ጥቋቁር ነጠብጣቦች እስከ ሁሉንም የሰውነት ክፍል እስከሚያዳርስ መግል የቋጠሩ እብጠት ይደርሳል። ምንም እንኳ እስከ ሞት የሚያደርስ ችግር ባይሆንም የሰውነት ቆዳን በማበላሸት የስነ ልቦና ችግር፣ ድብርት፣ በራስ መተማመንን ይቀንሳል። እንዲሁም የረጅም ጊዜ የቆዳ ለምጥ ያስከትላል። 80% የሚሆኑ ሰዎች ላይ ቀለል ያለ ሲሆን 20% የሚሆኑ ሰዎች ላይ ከባድ ብጉር ይኖራቸዋል። ብጉር ማንን ያጠቃል? ምንም እንኳ በየትኛውም የእድሜ ክልል የሚገኝ ቢሆንም በብዛት በአስራዎች እድሜ ክልል ያሉ ሰዎችን በብዛት ያጠቃል። ይህም በጉርምስናና ኮረዳነት ጊዜ በሚጀምረው የሆርሞን በከፍተኛ መጠን መመረት ጋር የተያያዘ ነው። ከ14 እስከ 30 ዓመት 80% የሚሆኑ ሰዎችን ሲያጠቃ ከ30 እስከ 40 ዓመት 15% የሚሆኑ ሰዎችን ያጠቃል። ብጉር እንዴት ይከሰታል? በሰውነታችን ላይ ትንንሽ ቀዳዳዎች ሲኖሩ እነዚህ ቀዳዳዎች ከስራቸው ፀጉር ሊበቅልበት የሚችልበት ከመሆኑ በተጨማሪ በስራቸው የሚገኙትን የወዝ እጢዎች የሚያመርቱት ወዝ ወደ ላይኛው የቆዳ ክፍል የሚወጡበት ሲሆን ይህ ቀዳዳ ከመጠን በላይ በሆነ ስብ መመረትና በሞቱ የቆዳ ሴሎች በሚደፈኑበት ጊዜ በሰውነታችን ላይ የሚገኝ ኮኒባክቴሪየም አክኒ ውስጥ ላይ እንዲራባና ቁስለት እንዲፈጥር ያደርጋል። ለብጉር የሚያጋልጡ ሁኔታዎች። ለብጉር በዋናነት የሚያጋልጠው የዘረመል ሲሆን ይህም በቤተሰብ በብዛት እንዲገኝ ያደርገዋል። ከሆርሞን ጋር የተያያዘ ይህም በአስራዎቹ ዕድሜ የመብዛትና በወር አበባ ጊዜ የመጨመር ሁኔታ ያሳያል። ከፍተኛ የሆነ የወዝ መመረት፣ የሰውነት የቆዳ ሴሎች መመረትና የመወገድ ሁኔታ አለመመጣጠን፣ ሰውነት ላይ የሚደረጉ እንደ የጀርባ ሻንጣ፣ ራስ ላይ የሚደረጉ ኮፍያዎች እና ጥምጣም፣ የጡት ማስያዣ፣ ሄልሜት የመሳሰሉት የወዝ ማውጫውን በመድፈን፣ ሌላም ደግሞ መድኃኒቶች ለምሳሌ ሊቲየም፣ አንዳንድ ለሚጥል በሽታ የሚሰጡ መድኃኒቶች። የትኛውን የሰውነት ክፍል ያጠቃል? ብጉር በብዛት የፀጉር መውጫ ቀዳዳዎች በሚገኙበት ቦታ ማለትም በፊት፣ በደረት አካባቢና በጀርባ ላይ ቢገኝም በሁሉም የሰውነት ቆዳ ላይ ሊወጣ ይችላል። የብጉር አይነቶች። አነስተኛ ብጉር በቁጥር ከ30 በታች የሚሆኑ ነጫጭና ጥቋቁር ነጠብጣቦች። መካከለኛ ብጉር በቁጥር ከ100 በታች የሆኑ ነጫጭና ጥቋቁር ነጠብጣቦችና ቀያይ እብጠቶች። ከፍተኛ ብጉር ተለቅ ያሉ ጠጣር ህመም ያላቸው እብጠቶችና ህመም ያላቸው መግል የያዙ የቆዳ ስር ያሉ እባጮችን የያዘ። ምልክቶች: ነጭ አናት ያላቸው ነጠብጣቦች፣ ጥቁር አናት ያላቸው ነጠብጣቦች፣ ትናንሽ ቀያይ ህመም ያላቸው ነጠብጣቦች፣ ቀያይ ጫፍ ላይ ትንሽ መግል ያላቸው ነጠብጣቦች፣ ተለቅ ያሉ ጠጣር ህመም ያላቸው እብጠቶች፣ ህመም ያላቸው መግል የያዙ ከቆዳ ስር ያሉ እባጮች። ከነዚህ ቆዳ ላይ ከሚታዩ ምልክቶች በተጨማሪ ከበድ ባሉ የብጉር አይነቶች ትኩሳት፣ ብርድ ማለትና የመገጣጠሚያ ህመም ሊኖር ይችላል። በብዛት የሚመከር ብጉር ያለበት ቦታ ላይ የሚቀቡ ሬቲኖል እና ጸረ ተህዋሲያን በአንድ ላይ ለሁሉም የብጉር አይነቶች እንደ መጀመሪያ ደረጃ ህክምና ነው። ሳሊሲሊክ አሲድ፣ ሰልፈር፣ ስትሮይድ፣ ቤንዞይል ፐርኦክሳይድ እነዚህን በሳሙና በሎሽን እና በጄል መልክ ማግኘት ይቻላል። ነገር ግን እነዚህ መድኃኒቶች አለርጂ ስለሚፈጥሩ የሰውነት ማሳከክና መቅላት ካለ ምርመራ ማድረግ ያስፈልጋል። የብጉር መድኃኒቶች ቀለል ያለ የብጉር ምልክቶች ላሉ፣ ለመካከለኛና ከበድ ላለ ብጉር
ለሴቶች ሆርሞን ያላቸው የወሊድ መቆጣጠሪያዎች በሐኪም ምርመራ ከተደረገ በኋላ መውሰድ ያስፈልጋል። ጥንቃቄ: ብጉርን መነካካት ተጭኖ እንዲፈርስ ማድረግ እየተባባሰ እንዲሄድና ጠባሳ እንዲፈጥር ያደርጋል። ፊትን በቀን 2 ጊዜና ካላበን በኋላ መታጠብ። ደጋግሞ እና ፊትን ፈትጎ መታጠብ ብጉርን ያባብሳል። ፊታችንን ስናደርግ ለስለስ ያለ ልብስ መጠቀም እና ቀስ አድርጎ ማድረቅ። ለዛሬ ከብጉርና ሕክምናው ጋር የተያዘ መረጃ አጋራናችሁ። መልካም ቆይታ።